አሁንም አልተሻሻለም። ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያው ደርሷል የሚለው ትንታኔ አሁንም አለ። እኔ ልጅ ሆኜ ለኛ ነበርኩ። ሰው ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለሁ። ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለህም። በአቱ ኤክስፔንስ ስንት ሰው ነው የምናስጨርሰው? ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ አይደለም ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። ጥቅምት 24 የት ነበር ካንተ? ፋኖ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ። ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪስ ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው። የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰደለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነበር። ያ ግምገማ ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። አንተ በጠቀስከው እኔም ባለው መረጃ መሰረት መንግስት ያ ጦርነት እንዳይጀመር በጣም ጥረት አድርጓል። ስፔሻሊ ፕራይም ሚኒስትሩ፣ መንግስት በአጠቃላይ። ይሄ ሆኖ ያለ ግን የጦርነቱን ኢፌክት ዴሊብሬት ሲስተማቲክ ፕሮቴክሽን ነው ስሚስ ጄኖሳይድ ነው ብሎ ዲፋይን ማድረግ እንዴት ይሆናል ብሎ የሚወጉት ሰዎች አሉ። ስፔሻሊ ከሰኔ በኋላ መንግስት ጥሎ በወጣበት ተከትሎ ቲፒኤልኤፍ የብዙ ጥቃት መንስኤ የራሱ ሆኖ ሳለ ሲስተማቲክ ፕሮቴክሽን ነው ስሚስ ጄኖሳይድ ነው ብሎ መደምደም አያስኬድም ብሎ የሚወጉት ሰዎች አሉ። ሲሪየስሊ በዚህ አርጉመንት የኔ ጓዶች አንድም ፊቸር ማየት አይችሉም፣ ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ። ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው፣ ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ስለዛ ጥናት ግን ብዙ አልተወራም እኮ እንዲወራ ስላልፈለጉ እኔ ወጣሁ። እኔ አሁን ለምሳሌ ዶክመንቱን ይዤው ስለወጣሁ ኮፒ አለኝ። እኔ ያው ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራውያን ተፈጸሙ ይልና ከ24% አሶርትመንት ኦፍ ፋኖ አለ። ያልገባ እኮ የለም። ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተረባለው። የግል ሽፍታ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅለው ገፍተው ካስወጡህ በኋላም ሳይቀር ድንገት ወጥተህ የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት፣ ፈታት። ከዛ ከውጭ ሀገር የሚኖር ሰው ያገሬ ልጅ ዳሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት እችን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብንና ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም ነው የሚያስቀኝ። መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩና የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል እሳ ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁና ጌታቸው እንዴት ህሊናውን ነፃ ማድረግ አቃተው? በዚህ ደረጃ የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ሻዕቢያ፣ ቲፒኤልኤፍ፣ ፋኖ በምን ስሌት ነው አንድ የምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ በኋላ ይታያል ነው ይሆነ። እኔ አሁን በሚያባንነኝ ነገር ማለት ነው እንደማይሳካ ቃል ነው፣ ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን
ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ እየየ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል። እሱን አልጠብቅም። ነቅቷል።